ጌትነት እንየውን ሎሬት ብላችሁ አትጥሩት የሚሉት በዝተዋል። ለምን ይሆን? ሰሞኑን የጌትነት እንየው የህይወት 68ኛና 43ኛ የመድረክ ቆይታ ልደቱ ከአሁን ቀደም ለማንም አርቲስት ተደርጎ በማያውቅ መልኩ በድምቀት ተከብሮ አልፏል። ተስፋ የኪነጥበብ ኢንተርፕራይዝ ወይም ተፈራ ወርቁ የአንበሳውን ድርሻ ወስዶ ከጌትነት እንየው ቤተሰቦችና ከጥቂት የሙያ አጋሮቹ ጋር በመተባበር ያያችሁትን ደማቅ በዓል አዘጋጅተው ነበረ። በፕሮግራሙ ማጠናቀቂያ ገደማ ድንገት ወደ መድረኩ የወጣው ኃይሌ ጸጋዬ እንዲህም አለ። ከዛሬ ጀምሮ ማንኛውም ጋዜጠኛ ገጣሚ ብቻ ብሎ ስሙን እንዳይጠራ ሎሬት ጌትነት እንየው ማለት አለበት አለ። ይህ ለጌትነት እንየው በቀናነት ታስቦ ይሆናል። ጌትነት በተባለው ስም ቢጠራ ወደፊት ማነው ግን ጌትነትን ሎሬት ያለው ሲባል የራስን ስም ለማስጠራትም ይሆናል። ጌትነትን ሎሬት ለማስባል አንተ ማነህ የሚል ጥያቄ አይነሳብኝም ከማለት ወይም የዚህ ሀገር ጋዜጠኛ የተናገረውን ይዞ ነው የሚሄደው ከማለት ይመነጫል። ደግሞ እንዲህም ተደርጎ ያውቃል። ከየትም ጥግ የሚነሱና የተገቢነት ጥያቄ ሳይነሳባቸው በእንዝላልነት መጠሪያ ሆነው የቀሩት ተቀጸላዎች አሉ። ጌትነት እንየው የሚለው ስም ከፊቱም ከኋላውም ጎታችና ተጎታች ሲያስፈልገው የክብር ስም ነው። ለጌትነት ይህን የክብር ስም ሊያደበዝዝ ካልሆነ ሊያደምቅ የሚመጣ መጠሪያም የለም። ጌትነት እንየው ብቻውን የክብር የማዕረግ የሽልማትም የውበትም መጠሪያ ነው። የሆነው ሆኖ ኃይሉ ጸጋዬ ጌትነትን ሎሬት ለማለት ማን ነው? ምንም ሳይጠናና ሳይገናዘብ በደሳለኝ የሚሰጥ ስም ለጌትነት ምን ይረባዋል? ወዳጅነትና መፈላለግ ሌላ ጉዳይ ነው። መድረክ ላይ አለመውጣትም አለመናገርም እኮ ችግር የለውም። ሊያውም ጋዜጠኞች ብሎ ጠርቶ ሎሬት ብላችሁ ጥሩት ምን ለማለት ነው? ማን ነው ይህን ለማለት ስልጣን ያለው አካል? ግለሰብ ደስ ስላለው ብቻ ከኪሱ አውጥቶ ሎሬት ማለት ይችላል? ይህ ገንዘብ ከኪስ አውጥቶ እንደመሸለም የሰጪውን ፍቃድ ብቻ የሚፈልግ ጉዳይም አይደለም። ከኃይሉም አይጠበቅም፣ ለጌትነትም አይጠቅመውም። እርግጠኛ ነኝ ጌትነት ራሱ ቢጠየቅ ኧረ እባካችሁ ይህን ነገር ከላይ አንሱልኝ የሚል ነው የሚመስለኝ። ጌትነት ምን ስም እንዳለው ያውቃል። ብዙሃን መገናኛዎችም ኃይሉ በሉ ያሏቸውን የሚሉ አይመስለኝም። ብዙሃን መገናኛዎችም ኃይሉ በሉ ያላቸውን የሚሉ አይመስለኝም። የዚህን ያህል ጠያቂነት አይጎድላቸውም። ይሉ ደግሞ ነውርና የሚያስገምታቸውም ነገር ነው። ሳያላምጡ መዋጥ ይሆናል። ይህንን መጠሪያ ተሰርቆም እንኳ ቢሆን የሚፈልጉት ሌሎች ይኖራሉ። ይህ ሀገር እኮ የክብር ዶክትሬት ስለተሰጣቸው ዶክተር ገሌ ካላላችሁን አቤት አንልም ተብሎ በድፍረት የሚነገርበትም ሀገር ነው። አፄ ኃይለ ሥላሴ ከመላው ዓለም ታላላቅ ዩኒቨርሲቲዎች የሰበሰቧቸው ከ20 በላይ የዶክትሬት ዲግሪዎች አሏቸው። አቶ መለስ ዜናዊም አላቸው። ሻለቃ ኃይለ ገብረ ሥላሴም አለው። ሲጠሩበት ግን ሰምታችሁ ታውቃላችሁ? ነገርየው መጠሪያ ስለማይሆን ብቻ ሳይሆን ሰዎቹ ቀድሞውንም ያለ ድጋፍ መቆም የሚችሉ ሰዎች ስለሆኑ ነው። ጌትነት በሙያና በሰብና እዚህ ደረጃ ላይ ደርሷል። ምንም ልጥፍ አያስፈልገውም። በቃ ጌትነት እንየው ጌትነት ነው። ኃይሉ ጸጋዬ ስላሰበለት እናመሰግነዋለን። ለጌትነት ግን እውቅና የሌለው በሞቅታ የተሰጠ ነገ ሊያነጋግርና ሊያወዛግብ የሚችል መጠሪያ አያስፈልገውም። እንደ ውበትን ፍለጋ ውበት ያለው እንደ አባ ኮስተር ኮስተር ያለ እንደ ቴዎድሮስ ራዕይ ያለው የእግዚአብሔር ጣት ያለበት ወደፊቱን የሥራ ጌትነት እንየው የተባለ ደማቅ ስም አለ። እሱ ይበቀዋል። በሱ ሲጠሩ መኖር መቀጠል ይኖርበታል። ራሱ ጌትነትም ለዓመታት የገነባው ስሙ በአራዳ ልጆች ቋንቋ ሙድ መያዣ እንዲሆን መፍቀድ ያለበት አይመስለኝም። ሎሬትን የሚፈልግ ካለ ብሔራዊ ቲያትር አለለት፣ ሂዶ ይውሰድ። ጌትነት እንየው ግን ስሙ ራሱ የክብር መጠሪያ ነው። ጌትነት እንየው። ስላዳመጣችሁን እናመሰግናለን። የዛሬውን በዚሁ አበቃን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።